ፋኖ የጀመረውን ከባድ ዘመቻ በድል እየተወጣ መሆኑ ተገልጿል። የአማራን ሕዝብ ከተደቀነበት የህልውና አደጋ ለማውጣት ቀሌት እየደከመ የሚገኘው ፋኖ በአራቱም የአማራ አውራጃዎች እያካሄደ ባለው ከባድ ዘመቻ በርካታ ቁጥር ያላቸው የአገዛዙ ታጣቂዎችና የብልጽግና የታችኛው መዋቅር አመራሮች መገደላቸው ተገልጿል። ኮሎኔሉ ባደረበት ሆቴል የቦምብ ጥቃት ተፈጽሟል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። ፋኖ በጎንደር በተለያዩ አካባቢዎች ከባድ ውጊያ እያደረገ መሆኑ ተነግሯል። በተለይም በብናት ግንባር በፈጸመው ከባድ የከበባና የቆረጣ ጥቃት በርካታ የአገዛዙ ወታደሮች መገደላቸው የመረጃ ምንጮች ገልጸዋል። በሌላ በኩል ጦሩ እርስ በርሱ ገጥሟል። በአማራ ህዝብ ላይ የዘር ማጥፋት ተልዕኮ የተሰጠውና ይህንንም በጭካኔ እያስፈጸመ የሚገኘው የብልጽግና ሰራዊት እርስ በርሱ መግጠሙ ተሰምቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሌላ በኩል የደህንነት ሹሙ ተፈነከትኩ ብለዋል። ከሰሞኑ አብይ አህመድ በመሩ ስብሰባ ላይ የቀረቡት የፊት ገጽታቸው መነጋገሪያ መሆኑን ተከትሎ የሰጡት ምላሽም አነጋጋሪ ሆኗል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ፋኖ የጀመረውን ከባድ ዘመቻ በድል እየተወጣ መሆኑ ተገልጿል። የአማራ ህዝብ ከተደቀነበት የህልውና አደጋ ለመውጣት ቀሌት እየደከመ የሚገኘው ፋኖ በአራቱም የአማራ አውራጃዎች እያካሄደ ባለው ከባድ ዘመቻ በርካታ ቁጥር ያላቸው የአገዛዙ ታጣቂዎችና የብልጽግና የታችኛው መዋቅር አመራሮች መገደላቸው ተገልጿል። የአማራን ህዝብ በእጅ አዙር ለአብይ አህመድ አገዛዝ ተገዥ ለማድረግ ቀሌት የሚደክመው የክልሉ የብልጽግና ቡድን በፋኖ ድንገተኛ ከበባ ውስጥ እየገቡ መሸኘታቸው የተገለጸ ሲሆን ይህም የናረጋ ከበደን ቡድን በድጋሚ በማይሰበሰብበት ሁኔታ የበታተነው እንደሚገኝ ነው የተገለጸው። በደቡብ ጎንደር ዞን ብቻ ከ500 በላይ ታጣቂና አመራሮች የተገደሉበት ያረጋ ከበደ ቡድን የሚይዝና የሚጨብጠውን አጥቶ ከባድ መፈረካከስ ውስጥ ገብቶ ይገኛል ተብሏል። ከወትሮ በተለየ አቅምና መንፈስ ከባድ ዘመቻ ላይ የሚገኙ ፋኖች በበኩላቸው ብልጽግና ላካሄድ ያሰበውን የጨበራ ምርጫ ለማስፈጸም በየቦታው የተመረጡ ሹማምንት ከማስጠንቀቅ አልፎ በቁጥጥር ስር እየዋሉ እንደሚገኙ ተገልጿል። የአማራ ህዝብ አለመረጋጋት ውስጥና በሚያካሄደው ከባድ ጦርነት መሃል ፖለቲካዊ ብልጫ ለመውሰድ እየተንፈራገጠ ያለው አገዛዙ ምርጫ የሚለውን እርባና ቢስ ወሬ ካላቆመ የሚተርፍ አመራር አያገኝም እየተባለ ነው። ከዚሁ ጋር በተያያዘ ዛሬ አዳሩን በክልሉ የተለያዩ አካባቢዎች ከባድ ውጊያ መካሄዱ የተገለጸ ሲሆን የአገዛዙ አንድ ወንበር አስጠባቂ ኮሎኔል ግራማን ብሎ ባረፈበት ሆቴል የቦምብ ናዳ ወርዶበታል ተብለዋል። ይህ በእንዲህ እንዳለ በብናት ግንባር ፋኖ በፈጸመው ከባድ የከበባና የቆረጣ ጥቃት ከሰባ በላይ የአገዛዙ ወታደሮች ሲገደሉ ከ50 በላይ ክላሽንኮቭ መሳሪያ መማረኩ ተነግሯል። ፋኖ የቆረጣ ውጊያ ሳይንስን ከአማራው የጦር ብልሃትን ፍጹም ጀግነት ጋር በማዋሃድ በወሰደው በዚህ የቆረጣ እርምጃ ከተገደሉት በተጨማሪ ከ30 በላይ የሚሆኑ ወታደሮች በጽኑ ሲቆስሉ ከ20 በላይ የሚሆኑት ደግሞ ከነሙሉ ትጥቃቸው እጅ ከፍንጅ መያዛቸውን የግንባር ዘጋቢዎች ለማረጋገጥ ችለዋል። ምርጫን አስፈጽማለሁ ቀጠናውንም ነጻ አደርጋለሁ በሚል እብሪት የአየር መቃወሚያ ጭምር ታጥቀው መነሻቸውን ከአዲስ ዘመን አምቦ ሜዳና ወረን መስክ እንዲሁም ከብናት ዛሃ ባደረጉ የአገዛዙ ወታደሮች ላይ ፋኖ እምቅ ኃይሉን ልዩ የቆረጣ ውጊያ ጥበቡን በመጠቀም ቀለበት ውስጥ በማስገባት በአገዛዙ ላይ ከባድ ኪሳራን አድርሰውበታል የተባለው። ተያያዘም ጦሩ እርስ በርሱ ገጥሟል። በአማራ ህዝብ ላይ የዘር ማጥፋት ተልዕኮ የተሰጠውና ይህንን በጭካኔ እያስፈጸመ የሚገኘው የብልጽግናው ሰራዊት በጎንደር ቀጠና እርስ በርሱ መግጠሙ ተሰምተዋል። ጄኔራል መሐመድ ተሰማ እየተመራው ደብናትና አዲስ ዘመን የተሰማራው የብልጽግና ጦር እርስ በርሱ መዋጋት የጀመረው የተሳሳተ ስምሪት እንድንገባ ሴራ ሰርታችኋል በሚል አለመተማመን ምክንያት መሆኑን ወታደራዊ ምንጮች ገልጸዋል። በላይ ዘለቀ እዝ 204ኛ አስቻለው ደሴ ሁለት ክፍለ ጦሮች ቅንጅት ፈጥረው ባደረጉት ብርቱ ተጋድሎ ከፍተኛ ቁጥር ያለው የብልጽግና ሰራዊት እስከ ወዲያኛው ተሸኝቷል። ይህ ክስተት ሰራዊቱ እርስ በርሱ እንዲጠራጠርና ወደ መተኳኮስ እንዲያመራ አድርጎታል ነው ያሉት የመረጃ ምንጮች። መረጃዎቻችን ሲቀጥሉ የብልጽግናው ሰራዊት 101ኛ አየር ወለድ ኮማንዶና ክፍለ ጦር በመራቤቴ አውራጃ ሬማ ከተማ ማመጹን ምንጮች ገልጸዋል። አመጹ የተነሳበት ዋና ምክንያት አንድ የመቶ አለቃ ባለማረክተኛ መገደሉን ተከትሎ ነው። የአገዛዙ ወታደሮች የባዴን ካድሬዎችን አጅባችሁ ውሰዱ ሲባሉ አንወስድም፣ ከፈለጋችሁ የራሳችሁ ሚኒሻ ያጅባችሁ እንጂ እናንተን እያጀብን ራሳችሁ ባደራጃችሁት ኃይል ታስገድሉናላችሁ በማለት አድማ መጥተዋል። ወታደራዊ ተንታኞች እንደሚሉት ውትድርና የሀገር ዘብ እንጂ የካድሬ ጠባቂ መሆን አልነበረም። እንዲሁም 203ኛ ኮር በሰሜን ጎንደር በአድርቃይ ወረዳ በዛሪማ ግንባር በርካታ የአገዛዙ ሰራዊትን መሸኘቱን አስታውቋል። የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ
208ኛ ኮር ከድብ ጠለም ተከዜ ክፍለ ጦርና ከጭና ክፍለ ጦር የተውጣጡ አህዶች በጥምረት አገዛዙ ከዛሪማ ወደ በሲኒትና ወደ ጥራይና ቀበሌዎች በቀጠና በማምራት የምርጫ ቅስቀሳ በማድረግ በማቀድ በሁሉም አቅጣጫ የተንቀሳቀሰውን አገዛዙን ተከላክሎ መልሶ በማጥቃት ድባቅ መመታቱን እቅዱ ከሽፎበት ሙትና ቁስለኛውን ተሸክሞ ወደ መጣበት ቢመለስ ማምለጥ ያልቻለው ኃይል ተራራ ተሰቅሎ በጀግናው ሰራዊታችን ተከቦ ይገኛል ሲል ፋኖ አስታውቋል። መረጃዎቻችን ሲቀጥሉ የደህንነት መስሪያ ቤቱ ልዩ መረጃ በቅርቡ በአምቦ ከተማ የተፈጸመውንና 120 በሚል ስም የተደራጀውን አፋይ ቡድን በተመለከተ የብልጽግና መረጃና ደህንነት መስሪያ ቤት አጥንቶ ያቀረበው መረጃ ለሊቀመንበሩ ቀርቦ ነበር። የብልጽግናው ሊቀመንበር የቀረበላቸውን ባለ 129 ገጽ የጥናት ውጤት ከመረመሩ በኋላ ችግሩ እውነት ነው የተረጋገጠ ነው፣ ነገር ግን እርምጃ ብንወስድ ስርዓቱን ማጋለጥ ይሆንብናል የሚል ምላሽ መስጠታቸው ታውቋል። ጥናቱን ያከናወኑት አባላት ግን እርምጃ እንደተወሰደባቸው ነው የመረጃ ምንጮች የገለጹት። ይህ በእንዲህ እንዳለ የደህንነት ሹሙ ተፈናከትኩ ብለዋል። ከሰሞኑ አብይ አህመድ በመሩ ስብሰባ ላይ የቀረቡበት የፊት ገጽታቸው መነጋገሪያ መሆኑን ተከትሎ የሰጡት ምላሽ ነው። አሁን ላይ ያለው መንግስት ኃላፊ ነው፣ የትናንትናው መንግስትም የትናንትናው ወዲያ መንግስት ሄዷል፣ ይህም ይሄዳል። አቶ ሬድዋን ሁሴን ይህን ንግግር በተናገሩ ሰሞን 2 ሳምንታት በፊት የመፈንከት አደጋ አጋጥሟቸዋል። ይህ የሆነው ደግሞ ሸራተን ውስጥ እንደሆነ መረጃዎች ያመላክታሉ። የወዴድ ብልጽግናው ሰው ሬድዋን ሁሴን ለሕክምና ከሀገር ወጡ ሲባሉ ከሰነበቱ በኋላ ከሰሞኑ ደግሞ ጠቅላይ ሚኒስተሩ በመሩት የአገልጋዮቻቸው ስብሰባ ላይ ፊታቸው ተፈንክቶ ጭንቅላታቸው ተላሽቶ መታየታቸው መነጋገሪያ ከሆኑ ወቅታዊ ጉዳዮች መካከል አንዱ እንዲሆን አድርጎታል። ይህን ተከትሎም ራሳቸው የደህንነት ሹሙ አዎ ተፈንክቼ ነበር የሚል ማብራሪያ ይዘው ተከስተዋል። መረጃዎቻችን ሲቀጥሉ ቴዲ አፍሮ አሁንም መነጋገሪያነቱን ቀጥሏል። ቴዲ አፍሮን ሲሙት ሲሉ አምባሳደሩ ቲቦር ነጊ ተናግረዋል። አሜሪካዊ ዲፕሎማሲ አምባሳደር ቲቦር ነጊ የኢትዮጵያውን ዝነኛ ቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቅርበዋል። ነጊ በማህበራዊ ሚዲያ ገጻቸው ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብለዋል። አምባሳደር ነጊ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይ ከኢትዮጵያ ከአፍሪካ ቀንድ ጉዳዮች ጋር ተያያዘ የተለየ ልምድ አላቸው። ይህ አስተያየት ቴዲ አፍሮ በሙዚቃው የሚያቀርበው ማህበራዊ ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ የውይይት መድረኮች መምጣቱን ያመላክታል ነው የተባለው። በዓለም ከተዘነጉ ቀውሶች ውስጥ የአማራ ክልል ጦርነት አንዱ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ዎች ገልጿል። ዓለም ፊቱን በመካከለኛው ምስራቅ ባደረገበት በዚህ ወቅት በኢትዮጵያ እየተባባሰ የሚገኘውን የሰብአዊ መብት ጥሰትና የዓለም አቀፉ ማህበረሰብ ዝምታ አሳሳቢ መሆኑን ሪፖርቱ ያሳያል። በአማራ ክልል የቀጠለው ጦርነት ማህበረሰቡን ለኢኮኖሚ ማህበራዊ ቀውስ ዳርጎታል። የብልጽግናው አገዛዝ ምርጫን ለማስፈጸም በሚል በተለያዩ አካባቢዎች የሚከፍታቸው ዘመቻዎችና የፋኖ ኃይሎች የሚፈጽሟቸው ጥቃቶች የጦርነቶቹ መገለጫዎች ናቸው። በደቡብ ጎንደር አዲስ ዘመን፣ በአምባሰል ተራራማ ስፍራዎች፣ በሰሜን ጎንደርና በሰሜን ሸዋ መዘዞና አንኮበር ከባድ የተኩስ ልውጦችና የድሮን ቅኝቶች መኖራቸው ተሰምተዋል። ተያያዘ ዜና በባህር ዳር ከተማ በአንድ የጸጥታ አካል በአንዲት ወጣት ላይ የተፈጸመው አስገድዶ መደፈርና ግድያ መነጋገሪያ ሆኗል። የክልሉ ፖሊስ ድርጊቱ ከተፈጸመ ከቀናት በኋላ የጠረጠርኩት የጸጥታ አባል አመልጦኛል የሚል ማስታወቂያ ማውጣቱ ቅሬታን ፈጥሯል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።